Acapella, yes. Acapella. ሰላም ጤና ይስጥልኝ የአካፔላ ክሪኤቲቭ ቤተሰቦች እንዴት አላችሁ? ሰሞኑን እየተመለስን ነው፣ በደንብ እንቀጥላለን። በተደጋጋሚ ይጠየቅ የነበረው ጥያቄ ከለር ግሬዲንግ ስራልን ነው። ዛሬ አዶቢ ፕሪሚየር ላይ እንሰራለን፣ በመቀጠል ዳቪንቺ ላይ እንሰራለን። ከዛ ቀጥሎ ደግሞ ፎቶሾፕ ላይ ያለውን ከለር ግሬዲንግ እንዴት እንደምንሰራ እናያለን። አብዛኞቹ ፍላት ሶርሶች ናቸው ወይም ፍላት ፉቴጆች ናቸው። እነሱን ፉቴጆች በመጠቀም እንዴት አድርገን ግሬድ እንደምናደርግ ከኮሬክሽን ጀምሮ እስከ ግሬዲንግ ድረስ ያሉትን በደንብ እናያለን። አብራችሁን ቆዩ። እዚህ ላይ የሚታዩት ደግሞ እንግዲህ የባለ ክራር ፊልም ሶርስ ነው። ባለ ክራር ፊልም እኔ ነበርኩ ኤዲት ያደረኩት፣ ከለሩን የሰራሁት እኔ ነበርኩ። የሱን ፉቴጅ ነው እንግዲህ መርጠን አንድ ቴክ ከለር ግሬድ የምናደርገው። ሲኒማቶግራፈራችን ኪማ ከሪሞ ነበር፣ አብዱል ከሪም ፋንታሁን ዳይሬክተራችን፣ ሳሚ ደበበ የባዩሽ ልጅ፣ ጸጊ ፕሮዲሰራችን። አሪፍ ጊዜ ነበር፣ አሪፍ ቆንጆ ስራ ነበር፣ በህዝቡም የተወደደ ስራ ነበር። እንግዲህ ከሱ ውስጥ አንዷን ቴክ መርጬ ነው የምሰራላችሁ፣ አብራችሁ ይቆዩ። እሺ በመጀመሪያ የምናደርገው ምንድነው? እዚህ ጋር የሚታይ ባዶ ስፔስ ላይ ራይት ክሊክ አድርገን አጀስትመንት ሌየር ክሬት እናደርጋለን። ለምን እንደሚጠቅመን አሳያችኋለሁ። እሱ ይሄን አምጥተን እንደዚህ እንደርበዋለን። ስለዚህ ከለሩን የምንሰራው እዚህም ላይ ነው ማለት ነው። እሺ መጀመሪያ ዋናው ሶርሳችን ላይ ቤዚክ ነገሮች እንሰራለን። እዚህ ላይ ማወቅ ያለባችሁ ነገር ከለር በብዙ አይነት መንገድ ይሰራል። ከዚህ በፊት ሰርቼላችኋለሁ፣ ፕሪሚየር ላይ ሰርቼላችኋለሁ፣ ፎቶሾፕ ላይ ሰርቼላችኋለሁ፣ አፍተር ኢፌክትም ላይ ሰርቼላችኋለሁ። ዋናው ነገር አንድ ከለር ሲሰራ ምንድነው የጎደለው ነው፣ የጎደለውን ማወቅ ነው። ለምሳሌ ይሄ ፉቴጅ ፍላት ነው በአጋጣሚ፣ አንዳንዴ ደግሞ ከለሩ አልቆ ይመጣላችኋል። አልቆ ሲመጣ የጎደለው ነገር መለየት ነው። ኤክስፖዠር ነው፣ አንደር ሆኗል፣ ኦቨር ሆኗል የሚለውን ማየት ነው። ኦቨር ኮንትራስት ካለ፣ ኦቨር ሳቹሬሽን ካለ ወይም ደግሞ በጣም ሞቃት ከለር ከሆነም ከለር ካነሰው እሱን ነው መለየት መጀመሪያ ያለባችሁ። እሱን ከለያችሁ በኋላ ወደዛ የምትሄዱት። ይሄ እንደምታዩት ፍላት ነው። ፍላት ለሲኒማ ግሬድ እንዲመች ተደርጎ የተሰራ ነው። ምንም የምታዩት ነገር የደመቀ ከለር ምናምን የለውም። ስለዚህ ይሄ ነው ከባዶ ነው የምንጀምረው ማለት ነው። ዛሬን የማሳያችሁ ከከርቭ ጀምሬ ነው። እዚህ ጋር ከርቭ አርጂቢ ከርቭ የሚላል አርጂቢ ከርቭ እነዚህ ናቸው። ይሄ ማለት እዚህ ጋር የምታዩት አለ፣ ይሄ ማስተር ነው። የሁሉም ማስተር ነው። ሬድ ግሪን ብሉ ወይም አርጂቢ ቀለሞችን የሚይዝልን ነው። እዚህ ጋር የምታዩት ይሄኛው ሻዶው ነው። ስትነኩት ያው ያስታውቃል፣ ይገባል። ይሄኛው ሚድቶን ነው። እንግዲህ ኢፌክቱን ታዩታላችሁ። እንደዚህ ስንነካው ስንቀንስ ስንጨምር በደንብ ነው የሚያስታውቀን። ደብል ክሊክ ስናደርግ ይመለሳል። ሶስተኛው ሃይላይት ነው። ስለዚህ እዚህ ጋር ስንነካ በራሱ ምን እንደጨመር ምን እንደቀነስን ማየት እንችላለን ማለት ነው። ስለዚህ እነዚህ ነው ማኔጅ ማድረግ የምንችለው። እሺ አሁን እንጀምራለን። እሺ ሻዶ የተወሰነ እዚህ ጋር እንቀንሳለን። አሁን እንግዲህ ወደ ቆንጆ ወደ ፒክቸር መቀየር ጀመረ ማለት ነው። ከዛ ሃይላይቱን ነው እዚህ ጋር። ስለዚህ የመጀመሪያ ስቴፕ የምናደርገው ምንድነው? ሻዶውን እዚህ ጋር እንዳያችሁት ሻዶውን እንደዚህ በጣም ሳይጠቁር፣ ሻዶ ማለት እንግዲህ ብላኮች ናቸው። ብላኮቹን በሙሉ ነው የሚቀንሳቸው። ሃይላይት ደግሞ ነጩን እንደምታዩት ነው። ነጮቹን በጣም ፖፕ አፕ ያደርጋቸዋል ወይም ደግሞ ጎልተው እንዲወጡ ያደርጋቸዋል ማለት። ስለዚህ እሱ ማኔጅ ማድረግ አለብን። ትክክለኛ ናቹራል መምጣት አለበት። እዚህ ጋር ጸጉሯ ላይ ምናምን እንደምታዩት እዚህ ጋር እነዚህ በደንብ መታየት አለባቸው። እሺ የመጀመሪያ ስቴፓችን ይሄ ነው። ከዛ በመቀጠል እዚሁ ላይ አጀስት የምናደርገዋል። ለምሳሌ የበዛ ከመሰለን ትንሽ እዚህ ጋር በጣም የፕሮፌሽናል ነገር ሲሰራ ጥንቃቄ ይፈልጋል። በጣምም ይሄ እንደዚህ ምናምን አትሳቡት። ይሄ በጣም ትልቁ ችሎታ እነዚህን ማኔጅ ማድረግ መቻል ነው። እያንዳንዱ እንደዚህ ማለት ነው። ከዛ ከዚህ እንውጣለን ማለት በከርፍ ጀመርን። ሁለተኛ ሳቹሬሽን እዚህ ጋር እንገባለን። ሳቹሬሽን እንሰጠዋለን። እንደምታዩ ሳቹሬሽን ማለት ደግሞ ከለር መጨመር መቀነስ ነው። የት ድረስ እንደሚያስኬደን እናያለን ማለት ነው። በሶስተኛ ደረጃ እዚህ ጋር ኮንትራስት እዚህ ጋር ላይት ላይ ያሉትን
ትንሽ ኮንትራስት ትንሽ እያየን ነው የምንሰጠው፣ በጣም እንዳይጠቁርብን። ከዛ ሻዶም ትንሽ በመጠኑ ነው የምናደርገው። ሻዶው ትንሽ ነጣ ያሉትን ደግሞ ዋይቶቹን እዚህ ጋር እንደምታዩት ፓተርኖቹን ትንሽ ስላደበዘዘብን ትንሽ እነሱን እናደርጋለን። እዚህ ጋር ያለንን አንድ ጨረስን። በሶስተኛ ደረጃ ደግሞ ክሬቲቭ ውስጥ እንገባለን። ክሬቲቭ ውስጥ እንገባና ሻርፕነስ፣ ምክንያቱም ፍላት ሲሰራ ከሚቀነሱ ነገሮች አንዱ ሻርፕነስ ይቀነሳል፣ ሳቹሬሽን ይቀነሳል፣ ኮንትራስት ይቀነሳል። ከለር ቶኑን ብቻ ነው ሞስትሊ ባለበት አድርገን የምንሰራው። ስለዚህ ሻርፕነስ እንሰጠዋለን። እንደምታዩት እዚህ ጋር ያለው በጣም ሻርፕ ነው የሚሆነው፣ ሲቀነስ ደግሞ ብለር ይሆናል። ስለዚህ ፒክቸራችን ቢያንስ ወደ 35 አካባቢ ሻርፕ እናደርገዋለን። በመቀጠል እዚህ ጋር ቫይብራንስ አለ የተወሰነ፣ ይሄም ከለሪንግ ነው። ትንሽ ሰፋ አድርጌ ላሳያችሁ፣ ዲፍረንሱን ላሳያችሁ። እንደምታዩት ቶኑ ይሄ ነው። በተወሰነ ቫይብራንስ ስንሰጠው ዙሪያውን ያሉ ቀለሞች የመድመቅ እንትን ይኖራቸዋል ማለት ነው። በዛም ልዩነቱን እያሳዩዋችሁ ሊድ ስለዚህ በመቀጠል የምንሰራው ስኪንቶን ነው። ስኪንቶን ደግሞ ማለት የፊት ትክክለኛ የፊት ቶን ወይም ደግሞ የፊት ቀለም መስጠት ማለት ነው። እሱን ደግሞ እዚህ ጋር ክሊክ እናደርግና እዚህ ጋር ካለው መረጥን። ከዛ እዚህ ጋር ያለው ይሰጠናል። እንደምታዩት እኛ የምንፈልገው ፊቷ ላይ ያለውን ቀለም ብቻ ነው። ሞር ለሬድ እየቀረበ ነው። ስለዚህ እሱ ነው በጥንቃቄ ማኔጅ የምናደርገው። እንደምታዩት ስለዚህ እዚህ ጋር ነው የምንጫወተው። ይሄ እንግዲህ የራሱ አይነት በመቀጠል የምናደርገው ዲኖይዝ ነው የምናደርገው። ኖይዚ የሆኑ ነገሮች ወይም እንትን የሚመስሉ ነገሮች ሶፍት እንዲሆኑ እዚህ ፊቷ ላይ ያለ ነገሮች እንደዛ እንዲሆኑ ብለር የተወሰነ ብለር እንሰጠዋለን። ዲኖይዝ እናደርገዋለን። ዲፍረንሱን እዚህ ጋር እያበራችሁ እያጠፋችሁ ስታዩት ይታያችኋል። እዚህ ጋር ልዩነቱ ይሄ እናደርጋለን። የተወሰነ ዲኖይዝ እዚህ ጋር ከዛ እዚህ ጋር አለ ብራይትን ይታያችኋል። የብራይትነስ ከፍታ ዝቅታውን አሁን የሚሰራልን የፊቷ ነው። ፊቷ ላይ ነው በብዛት ይታያችኋል። ይሄኛው ከፈት ያደርግልናል። በመቀጠል ወደ ታች ስንወርድ ደግሞ እነዚህን ፕሮፐርቲዎች እናገኛለን። ለምሳሌ ሳቹሬሽን ብንሰጠው ፊቷ ላይ ብቻ ነው ወይም ደግሞ ቀላ ያሉት ፓርት ላይ ብቻ እንደዚህ ፊቷ ላይ ይሰጥልናል። እንደዚህ በደንብ እሱም ማኔጅ ማድረግ መቻል ነው። እዚህም እንደዚህ ታያችኋል። ከለሩ በጣም ነው የሚቀያየረው ከነካካን ቁጥር፣ ግን ለስኪንቶናችን ስለማይሆን ደብል ክሊክ አድርገን እንወጣለን። ትንሽ ዋርም ነገር ሞቅ ያለ ነገር፣ ከዛ ሳቹሬሽን መቀነስ በጣም እንዳይበዛብን ጥንቃቄ ማድረግ አለብን ማለት ነው። ሌላው ምንድነው ቪግኔት አለ። ቪግኔት እዚህ ጋር ዙሪያውን ያለ መሀል ሰብጀክታችን ዴብዝ እንዲኖረው የሚያደርግልን ነው። ምሳሌ እንደዚህ እናደርግና ይሄ በነጭ ይሆናል፣ ይሄ በጥቁር ይሆናል። አጥፍተን ስናበራው ፎከሳችን አንድ ቦታ ላይ ይሆናል ማለት ነው።
በመቀጠል እንግዲህ እስካሁን ቤዚክ ነገር ሰርተናል። ከቤዚክም ትንሽ አለፍ ብለን ለግሬዲንግ የሚሆኑ ነገሮችን ሰርተናል። ቀጥለን ከርቭ ውስጥ እንገባና ከርቭ ሂው ሳቹሬሽን ከርቭ የሚላለ ይሄ በጣም ቆንጆ ቱሎች ናቸው። እንግዲህ ከቅርብ አመታት ወደዚህ እየመጡ ናቸው። እነዚህ በብዛት የምናውቃቸው ዳቪንቺ ላይ ነበር። እነሱን ነው የምንሰራው። እነዚህ እያንዳንዱን ነገር ከፋፍለን ነጣጥለን እንድንሰራ የሚያደርጉን ነገሮች ናቸው። ሂው ቨርሰስ ሳት ወይም ሳቹሬሽን ማለት ሂው ማለት ከዚህ በፊት ሰርቼላችኋለሁ። ሂው ከለር ነው። እያንዳንዱ ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ ምናምን የምናላችሁ በሙሉ ሂው፣ ሌላው ቋንቋቸው በከለር ቋንቋ ሂው ይባላሉ። ሳቹሬሽን ደግሞ የነዛ ቀለም ሞቅታ እና መደብዘዝ ነው። ይሄ ከለሮቹ እሱ ነው። ሂው ቨርሰስ ሂው ማለት ደግሞ ከለሩን ሌላ ከለር መስጠት ማለት ነው። ሁለቱን ማሳያቸዋለሁ። እሺ የመጀመሪያ ከዚህ እንጀምር። ሂው ቨርሰስ ሳቹሬሽን የሚላል እዚህ ጋር እሱን እንጀምራለን። ክሊክ እናደርጋለን። ይሄ ቡኒውን ቀለም ለምሳሌ ብንፈልግ ክሊክ እናደርገዋለን። እንደዚህ ይሰጠናል። ከዛ ስንጨምረው እንደምታዩት ብራውን ነገር ያላችሁን በሙሉ ይመርጥልናል ማለት ነው። ብራውን ነገሮች ከዛ ከሷ ፊት ጭምር ስለሆነ የሚመርጥልን እሱ ጥንቃቄ ያስፈልጋል። በመቀጠል እዚህ ጋር ብሉ ቀለሞች አሉ። እነሱም ብሉ ቀለሞች እዚህ ጋር ያሉትን በመንካት መጨመር ይችላል። እዚህ ጋር ስነካ እዚህ ጋር ትንሽ ሰፋ አደርገዋለሁ። ወደዚህ እንደምታዩት ሌላ ቶን ነው የሚሰጥልን ማለት ነው። ልዩነቱ እንግዲህ እያጠፋን እያበራ ማየት ነው። ሶስተኛ ወደ ሂው ቨርሰስ ሂው ስንገባ ይሄ ቶታሊ ቀለሙን ነው የሚቀየረው። ለምሳሌ እዚህ ጋር የመረጥነው ብሉ ራሱ ቀለም መርጠን ነው የቀየርነው። ምን እናደርጋለን? እዚህ ጋር ክሊክ እናደርግና ራሱ የመረጥነውን ቀለም ትንሽ ሰፋ እናደርግና ወደዚህ አሁን ከለር ልክ ስናበራው የተለያየ ቀለም ይመጣል። ወደ አረንጓዴ ወይም ወደ ሌላ ቀለም እንደዚህ እንዲሄድልን ለማድረግ ነው። ይሄ ሞር እንግዲህ ግሬዲንግ ላይ የሚሰሩ ነገሮች ናቸው። ባክግራውንዳችን ወደ ሌላ ቀለም መቀየር ስንፈልግ እንደዛ እናደርጋለን ማለት ነው። ለዚህኛ ብዙ መቀየርም አንፈልግም። ሞር እዚሁ አካባቢ ቢሆን አሪፍ ነው። ከግሬዲንግ እንግዲህ አንዱ ቱሎች ከርቭ ላይ ያሉ ቱሎች ናቸው። እነሱን ሰርተናል። ሌላው ደግሞ ከለር ዊልስ ኤንድ ማች እዚህ ጋር ያለው ነው። ስለዚህ ይሄኛው ደግሞ ቤስት ግሬድ ማድረጊያ ቱል ነው። እዚህ ጋር ሻዶ አለ፣ እዚህ ጋር ሚድቶን አለ፣ እዚህ ጋር ሃይላይት አለ። ቅድም በከርቭ ያየናቸው ናቸው። እዚህ ጋር ደግሞ እነሱን ደግሞ ማድመቂያና ማፍዘዣ ናቸው እናያለን። ለምሳሌ ሻዶ ማለት ሞስት ፕሮባብሊ ወደ ዳርክ የሄዱት ናቸው። ሃይላይት የሚሉት ደግሞ ነጣ ወዳሉት የሚሄዱት ናቸው። ሚድቶን ደግሞ ዘሚድል ቶን የሚለውን ይዝልናል። ለምሳሌ እዚህ ሻዶዋችን እንደዚህ ብንመልሰው ታያችኋል። ወደ ብሉ አይነት ቶን ስናሽከረክረው ወደ ምንፈልገው አይነት ቶን ይወስድልናል። ወደ ማጀንታ፣ ወደ ብሉ፣ ወደ ምንፈልገው ማለት ወደኛ ቶን ሚውዚክ ቪዲዮ ሊሆን ይችላል፣ ኮሜርሻል ሊሆን ይችላል፣ ወይም ሙቪ ሊሆን ይችላል። ወደ ምንፈልገው መውሰድ እንችላለን ማለት ነው። እዚህ ጋር ለምሳሌ እኛ ወደዚህኛው እንውሰደውና ካደረግን በኋላ ይሄኛውን በመቀነስ ደግሞ በመጨመር እንዳልኳችሁ ነው። እነዚህን በጣም መቆጣጠር መቻል አለባችሁ፣ አለበዛ ፒክቸራችሁ ይበላሻል። እነዚህ በጣም ጥንቃቄ ይፈልጋሉ። በተወሰነ ነው በቃ አትጨነቁበትም። ይዛችሁ በተወሰነ ሳብ ስታረጉት የሆነ ነገር ይሰጣችኋል። ልቀቁት። ከዛ ይሄኛውን ቀለም እንግዲህ እኔ የፈለኩት ቶን ወደዚህ ቶን ነው። ዲፍረንሱንም እያበራው እያጠፋው ማየት ነው። እንደምታዩት ወደ ሲኒማቲክ ቶን ለማምጣት ነው። እሺ በመቀጠል ሃይላይት አለ። ሃይላይቱ ምን ይመስል ነው? እሱንም እየጨመርኩ እየቀነሱ ላሳያችሁ። ወደ ሴድ ወደ ማጀንታ ይመጣል፣ ወደ ግሪን ይመጣል፣ ይሄኛው ወደ ብሉ ይመጣል። ስለዚህ ሞር ድራማቲክ እንዲሆን ስለምፈልግ ድራማቲክ ሞር ኮልድ ቀለሞች ናቸው እነዚህ ግሪን ብሉ ምንላቸው ወይም ሲያን ቀለሞች ናቸው። ስለዚህ እነሱ ቀለሞች መጠቀም እችላለሁ። ወደ እነሱ እንዲሄድልኝ ቀዝቀዝ አደርገዋለሁ ማለት ነው። ከዛ ይሄንም እንደዚሁ መቀነስና መጨመር እችላለሁ። ጥንቃቄ በጨመርን ቁጥር ሃይላይት ማለት እዚህ ጋር የምታዩት ነጣ ያለው ነገር ነው። እሱን መጠንቀቅ ደብል ክሊክ እናደርግና መመለስ ኮንትሮል ማድረግ አለብን። በተወሰነ እንደዚህ ማድረግ። ከዛ ሚድቶናችን ምን ይመስል ነው? ፋይናሊ ጠቅላላ ፒክቸሩን የሚሰጥልን ቶን ነው። እሱንም በመጨመር በቀነስ እንደምታዩት
ዋርም ያደርግልናል ወይም ደግሞ በጣም ኮልድ ያደርግልናል ማለት ነው። እሱን ማኔጅ እያደረጋችሁ ታረጋላችሁ። እኔ ወደ ትንሽ ሚድቶን ስለሆነ ትንሽ ሞቅ ድራማቲክ ስሜቱን ሳይለቅ እንደዚህ አይነት ቶን ሰጠሁት። ይሄኛውም ባለበት ይሄኛውም ብሉ ባለበት ደመቅ ይላል። እዚህ ጋር እንደምታዩት የሷ ስኪን ቶን ባለበት ሶፍት ሆኖ እንዲያደርግ ማድረግ። ይሄኛው ከበዛብኝ ላረግ የምችለው ምንድነው ይሄው እዚህ ጋር ከለር የሰራውበት HSL ሰከንደሪ ላይ ታያችኋል። እዚህ ጋር እሱ ጋር መጥቼን አጀስት ማድረግ ነው። የሷን ቀለሞች እዚህ ጋር መቀናነስ እችላለሁ። ሌላው ምንድነው እያንዳንዱ የነካችሁትን ነገር ማወቅ አለባችሁ ከመጀመሪያ እስከ መጨረሻ። ምን ነክቻለሁ እያንዳንዱ ነው። አሁን እዚህ ውስጥ ያልነካ ነው የለም፣ ሁሉንም ነክተናል። ክሬቲቭ ውስጥም ነክተናል። እንደዚህ አድርገን ሉካችንን መፍጠር እንችላለን። በመቀጠል ሞር ግሬድ ማድረግ ስንፈልግ ተመልሰን ከርቭ ላይ እንገባና እዚህ ጋር የምታዩቸውን ሬድ፣ ግሪን እና ብሉ ወይም RGB ቀለሞች ላይ መጫወት እንችላለን። እሱ እንዴት እንደምናደርግ አሳያችኋለሁ። በቀይ ላይ እንጀምራለን። እዚህ ጋር ይሄን ክሊክ እናደርግና ይሄ ሻዶ ነው ብያችኋለሁ። ስለዚህ በሬድ የሆኑ ሻዶዎችን የሚያደርገውን እዚህ ተመልከቱ። ልክ ስንቀንሳቸው ወይም ኔጌቲቭ ሲሆን ወደ ብሉ ይሄዳል፣ ስንጨምረው ራሱ እየደመቀ ይሄዳል ማለት ነው። ይሄ በጣም ጥንቃቄ የሚፈልግ ነገር ነው። እዛ ግሪን ላይም እንደዚሁ ቶናችን ምን እንዲመስልልን እንደምንፈልግ ነው የምንወስንበት ነው ፋይናል ላይ። ብሉ እዚህ ጋር አለ ብሉ። እንደምታዩት የምንፈልገው አይነት ሲኒማቲክ ሉክ ሰጥቶናል። ቆንጆ ሉክ ነው ለኔ። ከዚህም በተሻለ መስራት ይቻላል፣ ግን ባለበት ይሄኛው ግን ቆንጆ ሉክ ነው። አሪፍ ነው። እያጠፋን ስናየው ሌላው ምንድነው እዚህ ጋር ቅድም ያመጣ ነው አጀስትመንት ሌየር አለ። የሱ ጥቅም ምንድነው? ከዚህ ውጭ አይነት የተወሰነ ግሬዲንግ መጨመር የምንፈልግ ከሆነ እንደዚህ አምጥተን ለብቻው ሌላ ክሬቲቭ ላይ ለምሳሌ መጠቀም የምንፈልጋቸው ለቶች ይኖራሉ። እነሱን ለቶች ለምሳሌ እዚህ ጋር እንደዚህ አይነት እንደምታዩት ሞር እንደዚህ አይነት ለቶችን ለመጠቀም ወይም ደግሞ ተጨማሪ ግሬዲንግ ለመስራት ከላይ እንጨምርና መጠቀም እንችላለን ማለት ነው። ይሄ ለኔ ቆንጆ እንትን ነው። ከዛ ሶፍትነስ እንዲኖረው ለምሳሌ ሰጥቼዋለሁ። ሶፍትነስ እንዲኖረው ሙሉ ለሙሉ አትጠቀሙት፣ ምክንያቱም እናንተ የሰራችሁ ነው ትክክል። ሞር ለት አንዳንድ ጊዜ ስለሚሸውድ እሱን እንደዛ ብታደርጉ እንደኔ በጣም አሪፍ ነው። ይህን ይመስላል እንግዲህ የዛሬው ቪዲዮአችን። በቀጣይ ደግሞ ዳቪንቺ ላይ አሪፍ ከለር ብሬክዳውን አዘጋጅላችኋለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ የወደዳችሁት ሼር እያደረጋችሁ ሌሎችም ልጆች እንዲያዩት አድርጉ። ኮሜንት አስተያየት ካላችሁ ደግሞ ኮሜንት ባር ላይ አስቀምጡልኝ። ቻናሉ እንዲያድግ ደግሞ ሁላችንም የራሳችን ጥረት እናድርግ። ቆይታችን ይሄ ነበር። ከልብ አመሰግናለሁ። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ። አመሰግናለሁ። Acapella.